ልጆችን ቁርአን አቅርቶ የማያውቅ ኡስታዝ ስለ ልጆች የቂራት መንገድ የማስተማር መንገድ ህፃናትን ለሚያቀርብ ኡስታዝ ሲያስተምርና ሲነገር በጣም ያስገርመኛል። እሱም የሚያስገርምብኝ ምክንያት ማስተማሩና መንገሩ አይደለም። እንዲሁም አንድ ኡስታዝ ልጆችን የሚያስተምረው ኡስታዝ አይደለም በሌላ ኡስታዝ ይቅርና በወላጆችም መመከር መገሰጽ አለበት። እሱ በሚያስተምርበት ወቅት እሱ ያላየውን ጉድለቶች ወላጆች እንኳን በሚያዩበት ወቅት በሚነግሩበት ወቅት ሊስተካከልና ሊታረም ይገባል። ነገር ግን የልጆችን ቁርአን የማቅራት ስልት የማያውቅ ኡስታዝ ስለ ልጆች የቂራት መንገድ በምን መንገድ ማስተማር አለብን የሚለውን ለዛ ኡስታዝ ሲነግረው ያስገረመኝ ምክንያት አንዱን ኡስታዝ እየመከረው ስንት ልጆች ታስተምራለህ አለው። 30 ልጆችን። አንድ ልጅ ስታቀራ ቢያንስ 3 የማዋጣት አለብህ 3 የመስማት አለብህ አለው። እንግዲህ ከ10 ሰዓት ተኩል እስከ 12 ሰዓት ባለው ሰዓት የቂራት መንገድ የሚነግረው የቂራት ሲስተም 10 ልጅ ለማቅራት እንኳን ማይበቃ ነው አይደለም 30 ልጅና እኛ ጋር ላይ ቁርአንን ልጆችን የማስተማር መንገድ ዝም ብሎ በልምድ የተከደ እንጂ ዕውቀታዊ የሆነ ወይም ደግሞ ዕውቀት ተኮር አይደለም። ዕውቀት ያላቸው 20 ዓመት 15 ዓመት 30 ዓመት ከዛ በላይ ያስተማሩ ኡስታዞች ኮርስ የሚሰጡበት አጋጣሚ ልጆችን በምን መንገድ ማቅራት አለብን ልጆች በምን መንገድ መለወጥ አለባቸው የሚለው በፍጹም በየትኛውም አካባቢ በኮርስ ደረጃ በትምህርት ደረጃ ለኡስታዞች ሲሰጥ አላየንም። ሁሉም ኡስታዝ በራሱ የሆነ የቂራት መንገድና የቂራት ሲስተም ነው የሚሄደው። የዚህ ኡስታዝ እንደነዚህ አይነት ኡስታዞች ደግሞ የገረሙኝ በምን ምክንያት ነው? ለእያንዳንዱ ዕውቀት መቼም ልምድ ይፈልጋልና ልምድ ያላቸው ኡስታዞች በልጆች በማቅራት ላይ ልምድ ለሌላቸው ኡስታዞች ሊያካፍሉ ይገባል። በጣም ብዙ ልጆችን ያስተማሩ ብዙ ህፃናቶችን ያቀሩ እንዲሁም ደግሞ ልጆች ከቀሩ በኋላ ውጤታማ የሆኑላቸው ኡስታዞች ገና አዲስ ለሚመጡ ወይም ደግሞ እያስተማሩ ላሉ ኡስታዞች ልምዳቸውን ሊያካፍሉ ይገባል። ቀደም አስገረመኝ ብዬ ያስቀመጥኩት ዋና ምክንያት ምንድነው? የየመራኪዞች የየመሳጅዶች የቂራት ሲስተማቸው የተለያየ ነው። ያ ማለት ምንድነው? አንድ መርከዝ ልጅ 10 ልጅ የሚቀራበት 20 30 40 50 እና ከዛ በላይ አንድ ቦታ ላይ የሚቀራ በአንድ ኡስታዝ የሚቀሩ ልጆች አሉ። እንደዛ ሲሆን ምንድነው አንድ ኡስታዝ ሲስተም ሊያወጣ የሚገባው በልጆቹ መንገድ በልጆቹ ብዛት በልጆቹ የቂራት መንገድ ልጆቹ እንዴት ይለወጣሉ የሚለው ነው። ያ ደግሞ ሰፋ ያለ ዕውቀት ያለው ኡስታዝ ነው ለዚህ ጉዳይ ምክር ሊሰጥም ሊገስጽም የሚችለውም የሚለውን ከማሰብ አንፃር ነው እንጂ ምክሮቹን ከመቃወም አይደለም። ምክሮቹ ልክ ናቸው ግን ለዚህ ኡስታዝ የሚሆኑ አይነት ምክሮች አይደሉም ነው። ምክንያቱም እሱ ባለው መንገድ የሚሞክርና ከሆነ ጭራሽ ለማቅራት የማይችልበት አጋጣሚ አለና በዚህ ርዕስ ኢንሻአላህ ሰፋ ያለ ትምህርት ምንም ማማር ይሆናል። ከኡስታዞች ከወላጆች ከህፃናት ያሉትን ክፍተቶች ምን አይነት ጉድለት አለብን የሚለውን ኢንሻአላህ በማውቀው መንገድ እኔም ማውቃቸውን ችግሩ